አዲሱ GLM 5.2 AI መነጋገሪያ ሆኗል። በጣም ብዙዎቻችሁ እየተጠቀማችሁት ብዙ ነገር ያገኛችሁበት ትገኛላችሁ። አዲሱ AI ምን ነገሮችን አካቶ መጥቷል? ምን ነገሮችን ይዞ መጥቷል? እንግዲህ በቅርቡ ደግሞ ክላውድ ተለቆ ነበረ። ከክላውድ አንፃር ደግሞ ምን ነገሮች አሉት የሚለውን ነገር በዚህ ቪዲዮ እናያለን። አክቹሊ እኔም እንደ አዲስ ነው ከናንተ ጋር ማየው ጀስት አንዳንድ ነገሮችን ቼክ ለማድረግ ፈልጌ ነበረ። ነገር ግን እንደ አዲስ ከናንተ ጋር አብሬ አየዋለሁ ማለት ነው። ለማታውቁኝ ቃላ ብባላለሁ ቴክ ኮንተንት ክሬተር እንዲሁም የዲጂታል ማርኬቲንግ ኤጀንሲ ኮፋውንደር ነኝ። እዚህ ሴክተር ላይ ኦልሞስት ከ4 ዓመታት በላይ ሰራ ቆይቻለሁ። ወደ ቪዲዮ እንግባ። GLM 5.2 ብላችሁ ሰርች ስታደርጉ ይመጣላችኋል። እዚህ ጋር GLM 5.2 z.ai ነው። ሶ z.ai ላይ ስትገቡ በዚህ መልክ ይመጣላችኋል። ሶ እንዲህ ነው የሚመጣላችሁ ኢንተርፌሱ። እንግዲህ እንደምታዩት ፎር ፍሪ ሳይን ኢን እናደርግና ሳይን አፕም ስላላረኩኝ አብረን ሳይን አፕ እናድርግ። ኮንቲኒው ዊዝ ጎግል በለውና ቀለል ብሎ ቶሎ እንዲያስገባኝ ማለት ነው። ሶ እንደምታዩት እዚህ ጋር የፈለኩትን መጻፍ እችላለሁ። ላንዲንግ ፔጅ ኦኬ ፕሮምፕት ራሱ ፕሮምፕት ያመጣል። ዋው this is so nice። ፕሮምፕት ማለት እንግዲህ ለማታውቁ ፕሮምፕት ማለት AI በሚረዳበት ወይ ትዕዛዞችን መጻፍ ማለት ነው። ያ ማለት ለምሳሌ ዌብሳይት ፈልጋችሁ ከሆነ እንደዚህ አይነት ዌብሳይት እፈልጋለሁ እንደዚህ አርግልኝ ከማለት ይልቅ AIዎች በሚረዱበት መንገድ እንዲሁም ደግሞ ዌል ኦፕቲማይዝድ የሆነ አጻጻፍ ያንን ፕሮምፕት የምታገኙት ደግሞ በጣም በቀላሉ ሌሎች AIዎች ላይ ጄሚናይ ሊሆን ይችላል፣ ChatGPT ሊሆን ይችላል። እንደዚህ አይነት ዌብሳይት ልሰራ አስቤ ነበር እንደዚህ ነገሮችን አስቤያለሁ። ሶ ለዛ ፕሮምፕት ጻፍልኝ ብትሉት ራሱ AI ፕሮምፕት ይጽፍላችኋል። ስለዚህ የፈለጋችሁበት AI ውስጥ ገብታችሁ ያንን ፕሮምፕት አድ በማድረግ በቀላሉ መስራት ትችላላችሁ። ሶ እስቲ ቻት አለ፣ ኤጀንቶች አሉ። ሶ ኤጀንቶች በጣም አሪፍ ናቸው። ለምን ካላችሁኝ ስፔሲፊክሊ ለስፔሲፊክ ታስክ የተሰሩ ኤጀንቶች ስለሆኑ ማለት ነው። GLM 5.2 አዲሱ ሞዴላቸው ነው which is I think flagship ሞዴላቸው ነው። 5.1 ሚል አለ የድሮ ፍላግሺፕ ሞዴላቸው። GLM 5 ሚል አለ አዲስ ሞዴል ለቻት እና ለኮዲንግ ነው። ይሄ አዲሱን GLM 5.2 እንጠቀመዋለን ማለት ነው። API አላቸው which is good። API ማለት ስለማታውቁ ኢንተግሬት የምታደርጉት ለተለያዩ AI ለምትሰሯቸው ፕሮጀክቶች ኢንተግሬት የምታደርጉበት ስፔሲፊክ API ነው። ሶ በተለይ ለዴቨሎፐሮች አሪፍ ነው። ዴቨሎፐሮች ካላችሁ ታውቁታላችሁ። ስለዚህ እስቲ በመጀመሪያ ፕሮምፕት እናጽፍና ChatGPT ከዛ በኋላ ለዛ ፕሮምፕት ምን አይነት ምላሽ ይሰጣል ከክላውድ አንፃር የሚለውን አብረን እናያለን። ለምሳሌ I want a landing page for my digital marketing websites that I need to close maximum potential clients እንበለውና so generate a prompt only ልበለው። ላንዲንግ ፔጁን ChatGPT እንዲሰራው ስላልፈለኩኝ ማለት ነው። ሶ እንደምታዩት ፕሮምፕቱን ብቻ ስጠኝ አልኩት። አክት አስ ኤ ወርልድ ክላስ CRO ኮንቨርዥን ሬት ኦፕቲማይዜሽን ኤክስፐርት UX ዲዛይነር። አሁን እነዚህ ነገሮች ብዙ ሰዎች አያውቋቸውም። AI ራሱ ስለሚያውቀው በዚህ መልክ ፕሮምፕት ጀነሬት ማድረግ እንችላለን ማለት ነው። እንደምታዩት አሪፍ ፕሮምፕት ጀነሬት አድርጎልኛል። ሶ ይሄንን ራሱ ኮፒ ላድርገውና GLM ላይ ZAI ላይ ገብቼ ፔስት ላድርገው ዘን ሴንድ ልበለው። እንግዲህ ጀነሬት ያደረገልኝ ነው። ምን አይነት ዌብሳይት ጀነሬት እንደሚያደርግ እናየዋለን። እንግዲህ አዲሱ GLM 5.2 በጣም ብዙ ሰዎች እየተጠቀማችሁት እያየሁም ስለሆነ ምን ያህል ኦኬ ሞዴል is currently at capacity አይገርም። በጣም ብዙ ሰዎች እየተጠቀሙት ነው እኮ የሚለው። አይ በቱርቦ ሊሰራው ነው። ቱርቦን ደግሞ አልፈለኩትም። ሶ ረዘም ካለ ደቂቃ በኋላ እንደምታዩት የሚገርም ዌብሳይት ነው የሰራው። እኔ እንደዚህ ኤክስፔክት አላደረኩም። ስለ እውነት እንደዚህ ኤክስፔክት አላደረኩም። እንደምታዩት ሞባይል ኦፕቲማይዝድ ነው ኤቭሪቲንግ። እዚህ ጋር አሁን እንትኑን ነው ጀስት እያሳየኝ ያለው ኮዱን ማለት ነው። እዚህ ጋር የአይን ምልክቷን ስትነኳት ቪውን ያሳያችኋል። አሁን ኢንተርኔት ስለሌለ ነው። ማይ ጉድነስ ማለት ኦልሞስት እንደ ክላውድ አይነት እንትን ነው። አሁን ኤቭሪቲንግ እዚህ ጋር አጻጻፉ ጀነሬት ሲያደርግ የነበረው ኤቭሪቲንግ እንደ ክላውድ አይነት ነው። ኦልሞስት ይመሳሰላል። እዚህ ጋር ኮድ ቪው የምታዩበት ምናምን ኤቭሪቲንግ እንደ ክላውድ ይመሳሰላል። እዚች ጋር አሁን ክላውድ ብዙ ጊዜ ጀነሬት የሚያደርጋቸው ዌብሳይቶች እንደዚች አይነት ቫይብ አላቸው። ታውቁታላችሁ የምታውቁት ሰዎች እና ላይክ ይሄ
በቃ እኔ አሁን ቀጥታ ይሄንን ዌብሳይት መጠቀም የምችለው ነው። በጣም የገረመኝ ደግሞ ኮድ ፋይተርስ ዲጂታል ይላል። ይህ ማለት የኔ ዲጂታል ማርኬቲንግ ኤጀንሲ ኮፋውንደር ነኝ ብያችኋለሁ። እዛ ላይ የምሰራበት ኮድ ፋይተር ዲጂታል ነው የሚባለው እና እንዴት ኢቨን እንዳወቀው በጣም ገርሞኛል። ሳይኒን ያረኩበት አካውንት የኔ ስለሆነ ይሁን አይ ዶንት ኢቨን ኖ ገና አውቆታል። እና ኤቭሪቲንግ በቃ ላይክ our approach everything you need to dominate online ምፈልጋቸውን ነገሮች ኤቭሪቲንግ ነው የጻፈው every little thing እና it's insane በጣም አሁን ይሄን ቅድም እንዳሳየኋችሁ ፕሮምፕት ChatGPT ላይ ጽፌ ስላደረኩኝ ነው። ራሱ ደግሞ እዚህ ጋር እንደምታዩት ራሱ ቴምፕሌት አላቸውና ቴምፕሌቶቻቸው ደግሞ ላይክ በጣም ማግኒፊሰንት ነው። ለምሳሌ ላንዲንግ ፔጅ የሚለውን ይሄኛውን ለምሳሌ ኦር ደግሞ ይሄኛውን ነው ፕሪቪውን በለው ፕሪቪው ስንለው ከዚህ በፊት እንደ ቴምፕሌት ያስቀመጧቸው ሰዎች እንዲጠቀሙባቸው ያስቀመጧቸው ነው። መጠቀም ትችላላችሁ፣ አሪፍ ነው። ነገር ግን ያው ቴምፕሌት እስከሆነ ድረስና ፊት ለፊት የሚሆን እስከሆነ ድረስ በጣም ብዙ ሰዎች የመጠቀም ቻንሳቸው ከፍተኛ ነው የሚሆነው። ከዛ አንፃር ባትጠቀሙት አሪፍ ነው። ግን ምን ያህል ፓወርፉል እንደሆነ ማየት ነው። እንግዲህ ይሄን የመሰለ ዌብሳይት ለማሰራት በጣም በእርግጠኝነት 50 እና 60 ሺህ የምታወጡበትን እዚህ ጋር በደቂቃ ውስጥ ኦልሞስት 5-10 ደቂቃ ቢፈጅ ነው የሰራው። እንደምታዩት የሚገርም ይሄ ቴምፕሌት ራሱ በጣም ነው የሚያምረው ከፎንቱ ጀምሮ ኤቭሪቲንግ በስማ this is insane even 5.2 ራሱ እኮ አልተጠቀምኩትም። ቱርቦ የሚለውን ሞዴላቸው ነው የተጠቀምኩት። ቀደም እንዳያችሁት እንቢ ብሎኝ ነበርና ይሄንን AI እንግዲህ ለተለያዩ ነገሮች ተጠቅሜው ኢን ዲቴይል ደግሞ በደንብ ቪዲዮ ሰራላችኋለሁ። ፉል ኮርስ የምትፈልጉ ከሆነ ደግሞ እኔ መሰራባቸው መንገዶች ከኔ ጋር የሚሄዱትን ነገሮች ምናምን ኤቭሪቲንግ አንድ ላይ ፋይል አፕ አድርጌ እሰራላችኋለሁ። የምትፈልጉ ከሆነ ኮሜንት ሴክሽን ላይ አሳውቁን። ሶ ከክላውድ እና ከGLM 5.2 የትኛው ይሻላል የሚለውን ኮምፓሪዝንን በቀጣይ ማሳያችሁ ይሆናል ማለት ነው። ኦቨርቪውን ከእናንተ እኩል እንደ አዲስ ያየሁት የGLM 5.2 የZ.AI ሞዴላቸው በጣም ኢንሴን ሆኖ አግኝቼዋለሁ። እስቲ እናንተም ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። በቀጣይ ቪዲዮ እስካገኛችሁ ድረስ ሰላም ቆዩ። ሰብስክራይብ ማድረግ ደግሞ እንዳይረሳ። ይመቻችሁ።